የእግዚአብሔር ማስተዋል አይመረመርም ብዬ ነው የምናገረው። አንዳንድ ጊዜ በህይወታችን የሚሆኑ ነገሮች ለኛ ስላልገቡን ስህተት ይመስሉናል። የራሳችን ሚዛን ስላለን በራሳችን ማስተዋል ነገሮችን ግራና ቀኝ አይተን እግዚአብሔር የተሳሳተ ይመስለናል። የእግዚአብሔር ሐሳብ ጥልቅ ስለሆነ ማስተዋሉ ልንደርስበት ከምንችለው በላይ ስለሆነ እንጂ እግዚአብሔር ተሳስቶ አያውቅ። ስለዚህ በህይወታችን በሚሆኑት ነገሮች ሁሉ እየተስማማን ነው መሄድ ያለብን። አንተ ልክ ነህ እያለን አምላካችንን እያጸደቅን ነው መሄድ ያለብን። ክብር ለጌታ ይሁን። ላንብብ ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 27 ጀምሮ እንዲህ ይላል። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አለ። ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። እንጸልይ። ጌታ እንዲያስተምረን አንገቶቻችን ዝቅ አድርገን በፊቱ ላይገባኝ ይችላል እጅግ ብዙ ነገር እንዲያ ብዬ በእርግጥ ለመናገር ግን አንዱ ሁል ጊዜ ለማለት ምደፍረው ማልክደው እውነት መልካምነት ነው። አዋቂነ ጌታ አዋቂነ ኢየሱስ አዋቂነ ሎራ ባራ 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 ጋዳ ጋዳ ቦሎ 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 ገረባስ ቬራማኖ ሞራ ባራ ባራ ባጋዳ 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 ቦዲያ ባራ ባራ ባራባስ ቅርቡ የሚያጽናና በጠፋበት መከራው በዝቶ ባየልበት ጌታዬ ነበርክ በዚያን ስፍራ ያጽናናኝ እንዳልፈራ የምንስማማበት ማለዳ ይሁንልን ጌታ ሆይ። መከራችሁን እንደሙሉ ደስታ ቁጠሩት እኮ ይላል ጌታ። ስንስማማ እኮ ነው እንደሙሉ ደስታ መቁጠር የምንችለው። ጌታ ሆይ ቃልህ እንዲያሸንፈን፣ ቃልህ እንዲሰለጥንብን ራሴንም ህዝቡንም ላንተ አሳልፌ ሰጥቻለሁ። ሁሉ ለክብር ይሁን በኢየሱስ ስም አሜን። በጥያቄ እግዚአብሔር ወደ ህዝቡ መጣ። በዚህ መጽሐፍ ቅዱስ ክፍል ላይ ከህዝቡ ንግግር ተነስቶ ከህዝቡ ማጉረምረም ተነስቶ ጌታ ህዝቡን መጠየቅ ጀመረ። ምን ነበር ህዝቡ የሚለው? መንገዴ ከእግዚአብሔር ተሰውራለች፣ የማልፈበትን መንገድ እግዚአብሔር አያየውም። አንዳንዴ
ሰው የማያየው መንገድ ሊኖረን ይችላል። ሰው የማይረዳን ነገር ሊኖር ይችላል። እንዴት የኔን መንገድ እግዚአብሔር አያየውም ይባላል? እንዴት እግዚአብሔር አያዝንልኝም ይባላል? የሕዝቡ ክርክር ይሄ ነበር። መንገዴ ከእግዚአብሔር ተሰውራለች። አንዳንዴ እንደውም ከሰው ይልቅ እግዚአብሔር የጨከነብን ይመስለናል። ከሰው ይልቅ እግዚአብሔር እኛን ሊበቀልን የተነሳ ይመስለናል። አንዱ የሕዝቡ ማጉረምረም ይሄ ነበር። ሌላኛው ማጉረምረም ፍርዴ ከአምላኬ አልፋለች የሚል ነበር። ሰው ወረዳ ፍርድ ቤት አልሆን ሲል ከፍተኛ ፍርድ ቤት ይሄዳል፣ ሰበር ምናምን እያለ ይሄዳል እና ከመጨረሻው እንትን በኋላ ወዴትም አይኬድም። ቆይ ከጌታ ወዴት ይኬዳል? ፍርዴ ከአምላኬ ያልፋለች ከተባለ ወዴት ነው የሚኬደው? አምላኬ አይፈርድልኝም። የተዛባ ነገር አለ፣ ሚዛኑን ያልጠበቀ ነገር አለ። አልቻለበትም እግዚአብሔር የኔን ጉዳይ። ኑሃሚን ረሃብ ሽሽት ካገሯ ወጣ ሄዳ ልጆቿንም ባሏንም አጣ። ስትመለስ ኑሃሚን ወንድና መጣይ ሲሏት ኑሃሚን አትበሉኝ ማራ በሉኝ፣ እግዚአብሔር አስመርሮኛል። ያስመረረኝ እግዚአብሔር ነው። የተጫወተብኝ እግዚአብሔር ነው። የጨከነብኝ እግዚአብሔር ነው። ኑሃሚን የሚለው ስም አይገባኝም፣ አይመጥነኝም። እግዚአብሔር የተጣላው ሰው ነኝ እኔ። እግዚአብሔር የተጫወተበት ሰው ነኝ እኔ። አንተ ጊዜ በሕይወታችን እንደዛ ነው የሚመጣው። እና እግዚአብሔር ሕዝቡን መጠየቅ ጀመረ። ለምን እንዲህ ትላለህ? ለምን እንዲህ ትናገራለህ? እግዚአብሔር እኮ ማስተዋሉ አይመረመርም። እግዚአብሔር ማስተዋል ካንተ ማስተዋል በላይ ስለሆነ እንጂ እግዚአብሔር ስለጨከነብህ አይደለም። እግዚአብሔር ስለተሳሳተ አይደለም። ይልቅ ከደከም ካቃተ ደከመኝ ነው የሚባለው። እግዚአብሔር ለደካማ ኃይልን ስለሚሰጥ አልቻልኩም፣ እውነታው ይሄ ነው። ግን አልቻልኩም ጌታ ሆይ ማለት መብትህ ነው። ግን እግዚአብሔር አይፈርድልኝም እንዴት ይባላል? ይሄን ቃል ይዘን አንድ የመጽሐፍ ቅዱስ ክፍል ከብሉይ ኪዳን፣ አንድ ደግሞ ከአዲስ ኪዳን አሳያችኋለሁ። ርዕሴ ግን የእግዚአብሔር ማስተዋል አይመረመርም የሚል ነው። ዘጸአት ምዕራፍ 20 ያሳቢ የልቤ ባይሞላ እንዳሰብኩት ነገር ባይሳካ ላመስግን ልተው ማማረሬን ያልከው ይሁን ጌታ ያ መልካም ነው ለኔ ካንተ ጋር መስማማት ይሻላል ማማረር ማኩረፍ ምን ያዋጣ ፈቃድ ይሁን ማለት መልካም በጊዜ ነገር ውብ ይሆናል። ወዳጆች ሆይ መስማማት ነው የሚያዋጣው። ከጸለይንም ኃይል ስጠኝ ብለን እንጸልያለን እንጂ ሐሳብን ቀይር ብለን አንጸልይም። መንገድ ይቀየር አንልም። መንገድ አስቀያሪ ነብይም የለም። በእግዚአብሔር ነው የምንመራው። እጆች እነሱ ባካችሁ ካንተ ጋር መስማማት ይሻላል ማማረር ማኩረፍ ምን ያዋጣ ፈቃድ ይሁን ማለት መልካም በጊዜው
ነገር ውብ ይሆናል ካንተ ጋር መስማማት ይሻላል ማማር ማኩረፍ ምን ያዋጣ ፈቃድ ይሁን ማለት መልካም በጊዜ የኔ ወንድሞች ማስተዋሉ አይመረመርም ያለን አማራጭ መስማማት ብቻ ነው በዘጸአት ምዕራፍ 20 ከቁጥር 22 ጀምሮ እስከ 26 ድረስ ይላል እግዚአብሔርም ሙሴን አለው ለእስራኤል ልጆች እንዲበል እኔ ከሰማይ እንደተናገርኳችሁ እናንተ አይታችኋል ባጠገቤ ምንም አታድርጉ የብር አማልክት የወርቅም አማልክት ለእናንተ አታድርጉ ከዚህ በኋላ ስሙኝ በደንብ የጭቃ መሰዊያ ስራልኝ የሚቃጠለውንና የደህንነት መስዋዕትህን በጎችህንም በሬዎችህንም ሰዋበት ሰሜን በማሳስብበት ስፍራ ሁሉ ወደ አንተ መጥቼ ባርካለሁ የድንጋይም መሰዊያ ብታደርግልኝ ብረት በነካው ድንጋይ አትስራው በመሳሪያ ብትነካው ታረክሰዋለህና ሀፍረተ ሥጋ በእርሱ እንዳይገለጥ ወደ መሰዊያዬ በደረጃ አትውጣ በዚህ የመጽሐፍ ቅዱስ ክፍል ላይ እግዚአብሔር ካህኔ ብሎ ለጠራው ለመረጠው ለሙሴ የማይገባ የሚመስል ትእዛዝን ያዘዋል ጌታ የኔ ብሎ በመረጣቸው ላይ ጨከን ይላል እኔ የራሴ ልጅ ላይ እንጂ ሌላ ሰው ልጅ ላይ መጨከን አልችልም በቃ አይሆንም አትወጣም አትገባም ነው ቁጭ በል ምናምን ብል ብጨክን በራሴው ልጅ ላይ ስለሚመለከተኝ ጌታ ከጨከነብን የራሱ አርጎ ስለመረጠን ነው ስለምንለይበት ነው እንደሌላው ቸል ሊለን ስለማይችል ነው ስለጠላን አይደለም ለሙሴ ያዘዘው ትእዛዝ ግራ ያጋባል ግራ የሚያጋባው ለሙሴ ነው እንጂ ስህተት ስለሆነ አይደለም እንዴት እንደሆነ ላሳያችሁ ሶስት ዋና ዋና ነገሮችን እግዚአብሔር ለሙሴ አዘዘው የመጀመሪያው የጭቃ መሰዊያ ስራልኝ የሚል ትእዛዝ ነው እና ቀላል ነው አይደል እንደውም በቃ ብዙ አላደከመውም ብለን ልናስብ እንችላለን በጭቃ ከሆነ እንዴ ለጋይቶ በቃ እዚህ ወጣ ብሎ ጫርጫር አድርጎ ይችላል ለሌሎች አማልክት ለሌሎች ጣዖታት መሰዊያ የሚሰሩ ሰዎች በብር ወይም በወርቅ ነው የሚሰሩት የሙሴ አምላክ ደግሞ የአማልክቶች ሁሉ አምላክ ነው የሙሴ አምላክ ከሁሉ ይበልጣል ስለዚህ በጭቃ መሰዊያ ስራልኝ የሚለው ትእዛዝ ከባድ የሚሆነው እዚህ ጋር ለሌሎቹ በብርና በወርቅ እየተሰራ ለሚበልጠው ለሙሴ አምላክ በጭቃ መሰዊያ ይሰራ ማለት አያስገድም ይበልጣላ የሙሴ አምላክ ምን አለ በዳያመንድ ቢሰራለት ከፍ ባለ ነገር አለ መሰራት የለበት አትሊስት የሌላውን ወርቅና ብር እንኳን ይጣ እግዚአብሔር ቢዋረድ ሙሴ እኮ ነው አብሮ የሚዋረደው የእግዚአብሔር ካህን አይደል ምን ለማለት ፈልጎ ነው እግዚአብሔር በጭቃ ስራልኝ የሚለው አይገባም ለምንድን ነው በጭቃ ስራልኝ የሚለው እግዚአብሔር ሊያዋርደው ሊያሳቅቀው ለምን አያችሁ መሰዊያውን በወርቅ ወይ በብር ወይ በሚሻል ነገር ቢሰራ የህዝቡ አይን መስዋዕቱን የሚቀበለው ጌታ ላይ ሳይሆን መሰዊያው ላይ ነው የሚሆነው ወርቁን ነው የሚያየው ሰው ብሩን ነው የሚያየው ዳያመንዱን ነው የሚያየው እንጂ ትልቁን ጌታ አያይም
እግዚአብሔር ክብሩን ለማንም ስለማይሰጥ የሰው አይን ከእግዚአብሔር ይልቅ ወደ መሰዊያው ከሆነ የእግዚአብሔር ቁጣ ስለሚነድ በሁሉ ላይ ጥፋት ስለሚሆን እግዚአብሔር ግድ የለም በጭቃ ስራልኝና እኔ በክብሬ ላሳምረው መሰዊያውን እኔ ልሸፍነው መሰዊያው ራሱ ጎልቶ አይታይ እግዚአብሔር እኛን ራሳችሁን ዝቅ አድርጉ ሲለን መዋረዳችንን ፈልጎ ሳይሆን እሱ ራሱ ላይ ከብረ ስለፈልገ አይገባም ከኛ ሂሳብ ስሌት ጋር አይሄድም ከውርደት ሊያድነን ፈልጎ እኔ ልታይ እኔ ልክበር በእናንተ ላይ እኔ ልሸፍናችሁ እኔ ብቻ ደምቄ ልታይ አስቡልን እድሜያችን ረጅም እንዲሆን መንገድ ላይ እንዳንቀርበት ፈልጎ ግን አይገባም ልባርካችሁ ክብሩ ይሸፍናችሁ እናንተ አትታዩ እሱ ይታይ እናንተ አትክበሩ እሱ ይክበር ጌታ ሸፍኗችሁ የሱ ዝና ብቻ ይውጣ ይሄ እኮ ነው የሚሻለን በዚህ መንገድ እኮ ነው እድሜያችን የሚረዝመው የኔ ወዳጆች እኛ ታይተን ምን እንጠቅማለን ራሱን ከፍ የሚያደርግ ሰው ብዙ ነው በዚህ ዘመን ምን አለ ዝቅ ብንል እሱ የመረጠልን መንገድ እኮ ልክ ነው ማስተዋሉ አይመረመርም አንድ ውሃ በማቆር የጓሮ አትክልት እያመረተ የሚተዳደር ሰው ነበር ውሃ ያቆርና በሌሊት እየተነሳ አትክልቶቹ እያጠጣ መተዳደሪያው እሱ ነው የሆነ ጊዜ ግን ሲነሳ ውሃው ባዶ ሆኖ ያገኛል ያጠረቀመው ውሃ ባዶ ሆኖ ያገኛል ምንድነው ነገሩ እያለ ግራ ይጋባል በሌሊትም ቢነሳ በቃ ቀድሞ ውሃው አልቋል በጣም ግራ ገባው ምንጩ ምን እንደሆነ ማወቅ ስላቃተው መጸለይ ጀመረ ጎረቤትህ ነው ውሃውን እየወሰደ የራሱን አትክልት እያጠጣ አንተን ባዶ የሚያስቀርህ ብሎ ጌታ ነገረው ጌታዊ ስም ይባረክ በቃ ሄጄ ነቃቀለለታለሁ እሱን ስም ይባረክ የኔ ጌታ እንደው ምን አይነት ነው ምን ላድርግ ምን አይነት አምላክ ነው ስም ይባረክ ብሎ ደስ ብሎት ሊነቃቀል ሲያስብ ጌታ አረፈ ቁጭ ብሏል እናሳ በሌሊት ተነሳና ካንተ ውሃ የሱን አትክልት አጠጣለው እስከ ዛሬ የኔን እየወሰደ ያጠጣው አንሶ አንተም የሱ ተባባሪ ነህ ጌታ ሆይ ጭራሽ እኔ አይኔ እያየ በህይወት እያለው እኔ ላጠጣ አላጠጣም እንግዲያው አንተ ካላጠጣ እሱ እያጠጣ ይቀጥላል አንተ ባዶን ትቀጥላለህ አለው ጌታ ምን አንተ ወራስ እኮ ነህ ብሎ ጌታ ላይ አኩርፎ በቃ እሺ ብሎ የግዱን ተስማምቶ በሌሊት ተነስቶ ከራሱ ውሃ እየቀዳ የእነሱን አትክልት ማጠጣት ጀመረ አጠጥቶ ጨርሶ ይኸው ደስ ይበል ጌታው ይኸው አጠጥቶ ደስ ይበል ብሎ ገብቶ ጥቅልል ብሎ ተኛ ለምን እንደሆነ ግን ሳይገባው ሰዎቹ ሲነሱ አትክልታቸው ጠጥቷል ከባድ ድንጋጤ ወደቀባቸው እና በማለዳ መጥተው ቀስቅሰውት ምሕረት አድርግልን ከዚህ ቀን ጀምሮ በዘመን ሁሉ እኛንን ያንተን አትክልት ኃላፊነት ብንወስድ እኛንን ውሃ የምናጠጣ ብሎ ከዛ ቀን ጀምሮ እነሱ ያጠጡለታል እሱ ይነግዳል
ጌታ የቱ ጋር ነገራችን እንደሚቀይር እናውቅ። ለምን ዝቅ በሉ እንዳለን እሱ ነው የሚያውቀው። እያስጠቃን አይደለም ጌታ፣ እያዋረደን አይደለም ጌታ። አንዳንድ ጊዜ የሰው አፍ እንዲከፈትብን ያደርጋልና ዝም በሉ ይለናል። ማድረግ እየቻልን እንዳናደርግ ይከለክለናል። ማስተዋሉ አይመረመርም። የመጀመሪያው ትእዛዝ ይሄ ነበር። ሁለተኛው እግዚአብሔር ለሙሴ የሰጠው ትእዛዝ መሰዊያውን በድንጋይ የምትሰራ ከሆነ ብረት በነካው ድንጋይ እንዳትሰራው የሚል ነው። ይሄም ትእዛዝ ግራም ያጋባል። መቼም ትንሽም ቢሆን ድንጋይ ነገር አለው ይመስለኛል አይደል? ይሄ መድረክ አለው በድንጋይ ምናምን የተሰራው አለው። ያው ለግንባታዎች ብቻ ድንጋይ አላቸው። ድንጋይ ለመገንባት አንዱን ድንጋይ ከሌላው ድንጋይ ለማያያዝ እንዲያምር እንጠርበዋለን። ሲጠርባል የሚያምረው እና ብረት በነካው ድንጋይ እንዳሰራው እንዳጠርበው ጌታ ሙሴን ነገር የሚፈልግ ይመስላል። እንዲያምር ምን አለ ቢጠረብ? አንዱ ካንዱ ጋር እንዲሰካካ ምን አለ ቢስተካከል? ምን አለበት? ምን ችግር አለ? በጭራሽ ብረት በነካው ድንጋይ እንዳሰራ አይገባም። እግዚአብሔር ግን ልክ ነው። አያችሁ፣ ጌታ የኛን ቴክኒክና ታክቲክ አይደለም የሚፈልገው። የሆነውን ሆነን በፊቱ እንድንቀርብ እንዳናስመስል ነው ጌታ የሚፈልገው። ጌታ ሊለውጠን ስለሚችል ያልተሰጠንን እንድንሆን እግዚአብሔር አይፈልግም። ነገር ለማሳመሪያ አጓጉል ቅመሞች እንድንጨምር እግዚአብሔር አይፈልግም። ስምህ ማን ነው አለው ያዕቆብን። ያዕቆብ ማለት አታላይ ማለት ነው። ግን በቃ ያዕቆብ ነኝ አለው። ያዕቆብ ነኝ። ምንም መገበዝ አያስፈልግም። በዚህ ዘመን የመከበሪያ ጥበብ ብዙ ሊሆን ይችላል። ጀንትል መሆን ጥሩ ነው ይባላል። ኮራ ማለት ወዳጄ ያልሆንከውን እንዳትሆን ጌታ መሸፈን ይችልበታል። ጌታ ማስተካከል ይችልበታል። ሁለተኛ ነገሥት ምዕራፍ 6 ላይ የነቢያት ልጆች የምንኖርበት ስፍራ ጠቦናልና መስፋት እንፈልጋለን ፍቀድልን ብለው ኤልሳን ጠየቁትና ኤልሳም በቃ ፈቀደላቸው። አብረህን ሂድ አሉትና መጥረቢያ ይዘው ብዙ ዛፍ ይቆርጣሉ በየፊናቸው አስፍተው ሊሰሩ ማለት ነው። እና አንደኛው ልጅ ዛፉን እየቆረጠ ያለ የመጥረቢያው ዛቢያ ከእጀታው ላይ ወደቀና ውሃ ውስጥ ገባበት። እጀታው እጁ ላይ ቀርቷል። እጀታው ነው ትልቅ፣ ብረቱ እኮ ትንሽ ነው። ሁሉም የየራሱን እኮ እየቆረጠ ነው ያለው። ማስመሰል ይችላል እጀታው እጁ ላይ ስለቀረ። ከርቀት ለሰዎች የሚታየው ፓርት እጁ ላይ ስለቀረ ማስመሰል ይችላል። ዝም ብሎ እንደሚቆርጥ እኮ አክት ማድረግ ይችላል። እሱ ግን ኖ ኖ ኖ ኖ ዋናው ነገር ወድቋል። አላስመስልም ማለት የሆንኩትን ሆኜ ነው መቀርበው። ወዮ 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 ብሎ ጮኸ። ሌሎቹ እየዘመሩ ወዮ ማለት አይከብድም። በቃ እሱ ወዮ ነው የሚያስፈልገው። ምንም ማስመሰል አያስፈልግም። መሸፋፈን እስከ መቼ? ማስመሰል እስከ መቼ? ጌታ እኮ ይችልበታል ማስተካከል።
ለውጠኝ ከሆነ ማለት ያለብን ለውጠኝ ማለት ያለብን ስለሞቀልን አናስመስልም። አዎ ማስመሰል ይሆናል የሚጠቅመው በዚህ ዘመን የሚያስወድደው የሚያስከብረው ማስመሰል ሊሆን ይችላል። ብረት በነካው ድንጋይ እንዳትሰራው እግዚአብሔር ማስተዋሉ አይመረምርም። ሶስተኛው ነው የመጨረሻው እግዚአብሔር ሙሴን ያዘዘው ኀፍረተ ሥጋ በእርሱ እንዳይገለጥ ወደ መሠዊያዬ በደረጃ አትውጣ። ይሄ ጫን ያለ ነው። መሠዊያ ሲሰሩ ከፍ አድርገው ነው የሚሰሩት። ከዚህም በላይ ከፍ ይላል። ህዝብ እንደዚህ ይቀመጣል። መሠዊያው ከፍ ያለ ነው። ካህኑ የመሠዊያው ጫፍ ወጥቶ ነው መስዋዕቱን የሚያቀርበው። ወደ መሠዊያው የሚያደርሱ ሁለት መንገዶች አሉ። አንደኛው መንገድ በመሠዊያው ፊት ለፊት ደረጃ ለዚህ ጫፍ ድረስ የሚመጣ ደረጃ አለ። አንዱ ወደ መሠዊያ የሚያደርሰው መንገድ እሱ ነው። ሌላኛው ወደ መሠዊያ የሚያደርስ መንገድ ቀስ እያለ ከፍ የሚል ልክ የአካል ጉዳተኞች እንደሄዱበት የምንሰራው መንገድ አለ። ቀስ እያለ ከፍ የሚል ረጅም ነው እሱ። የቱን ትመርጣላችሁ? ዘማሪው ከደረጃውና ከረጅሙ መንገድ የቱን ትመርጣለህ? ደረጃውን ትመርጣለህ። ለምን? ቶሎ ስለሚያደርስህ አይደል? ልክ ነው። ረጅም መንገድ የሚመርጥ ሰው ከጮኛው ጋር ወክ ማድረግ የሚፈልግ ሰው ብቻ መንገድ ሲያጠራ አይወድም። ደረጃውም ወደ መሠዊያው ካደረሰ ረጅሙም መንገድ ወደ መሠዊያው ካደረሰ ዋናው ማድረሱ አይደል? እግዚአብሔር በደረጃ እንዳትወጣ ነው። እሻው ምን ይሉታል? ደረጃው አያደርስም ወይ ጌታ ሆይ? ሶት ያደርሳል። እና ካደረሰ ምን ቤት ነው? ባያደርስ እሺ አስቡልኝ ነው ጌታ ልበል። እያደረሰ ለምን ነው መከለከለኝ? አንዳንዴ ለሌላው የሚፈቀደውን ነገር ሁሉ ለኛ ይከለክለናል ጌታ። ናስቲ ዚጋ እግዚአብሔር በዛ ዘመን ቀሚስ ነው የሚያደርጉት ካህናት እና ፈታ ያሉ ስለነበሩ ከቀሚሳቸው ስር ምንም አያረጉ። ራሳቸውን በማናፈስ ያምናሉ። የዛ ዘመን ካህናት እንደኛ 2-3 አይደራረቡ እና ካህኑ ቀሚስ ለብሷል። አሁን በደረጃ እዚህ ድረስ ነው የሚወጣው። ከፍ 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 እያለ ሲወጣ ምን ይታያቸዋል? አንተ ወጣት ምን ይታያል? ኀፍረተ ሥጋው አይደል? ኀፍረተ ሥጋው ይታያል። ኀፍረተ ሥጋው በመታየቱ ምክንያት ይዋረዳል። መድረሱን እኮ ቶሎ ይደርሳል፣ ግን ከኀፍረት ጋር ነው የሚደርሰው። ከውርደት ጋር ነው የሚደርሰው። መልሶ መሠዊያውን ማግኘት እስከማይችል ድረስ ቶሎ ያገኘውን ቶሎ ያጣዋል። ዋናው መድረሱ ብቻ አይደለም። ጌታ ከኀፍረት ሊያድነው ፈልጎ ነው። ይቅር ደረጃው ቢረዝምም ኀፍረተ ሥጋ የማይታይበት ረጅሙ መንገድ ይሻላል። እንደተከበርክ እንድትደርስ ፈልጋለሁ። ከመልካም ሽቱ ይልቅ መልካም ስም ይበልጣል እንደሚል መጽሐፍ ከነ መልካም ምስክርነትህ እንድትደርስልኝ ፈልጋለሁ። አንዳንድ ሰው ማደ ጌታ ያለው ነው በሕይወት የሚሆነው ሰው የፈለገው ወዳጄ መልካም ስም ይበልጣል። እግዚአብሔር ምን አስቦልን አንዳንድ ነገሮችን እንደከለከለን አናውቅም። ማስተዋል እኮ አይመረመርም።
ዝም ብለን የምንጣላው የምንከራከረው ከሆነ ጉድ እኮ ያወጣን ያለው ጌታ ካንተ ጋር መስማማት ይሻላል መማር ማኩረፍ ምን ያዋጣ ፈቃድ ይሁን ማለት መልካም በጊዜ ነገር ቢሆን ሐሳቢ የልቤ ባይሞላ እንዳሰብኩት ነገር ባይሳካ ላመስግን ልተው ማማረሬን ያልከው ይሁን ጌታ ያ መልካም ነው ካንተ ጋር መስማማት ይሻላል ማማረር ማኩረፍ ምን ያዋጣ ፈቃድ ይሁን ማለት መልካም በጊዜ አይቸኩልም ጌታ አርፍዶ ይነሳል ግን ማንም አይቀድመው በጊዜው ይደርሳል ጌታን ከዙፋኑ ለማውረድ የለፉ ትላንት የነበሩ ዛሬ ግን የጠፉ እጅግ ብዙ ናቸው ታዲያ ምን ያደርጋል ሞት አሸነፋቸው በዚህ ሁሉ ዘመን ኢየሱስ ጌታ ነው ትላንትናም ዛሬም ለዘላለም ያው ስለሆነም አይደለም ነገር ስለተሳካ ዝም ብሎ ደስ ይለኛል ልብ ያውቆታል ለካ እዘምራለሁኝ ሌሊቱም ባይነጋ ልማድ ሆኖብኛል ወጉን መናገር እኔ የዘመርኩኝ ተከፈተ ያብር ታራራራራራራራራ ተባረባ ገደገረ በገደረ 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 ጀባራ ገደገረ በገደረ 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 ለካ ያስረሳል ችግር መከራ ዝም ብሎ መኖር ነው ከኢየሱስ ጋር ለካ ያስረሳል ችግር ጥያቄ መኖሩን ሳስበው ጌታ ከጎኔ ሃሌሉያ ወለባንተ ታጋሰን ተራባጋላ ባራጋራ ጌታ እኮ ነው ባጠገቤ የሚቆም ጌታ እኮ ነው ቀኑ ሲጨልም ጌታ እኮ ነው የውስጥ የሚገባው ጌታ እኮ ነው አማንቶር ባጋዳቦር ባራባራባራባራባራባራባራ ጥያቄ ኖሮ ያልተመለሰ መዘመር አልተው ፍቅሬም አልቀነሰ ማተኛውን ስጡኝ የተራዬን ልበል እኔ ጋ ደርሶ አምልኮ አይጓደል ድሮም የበላይ ነህ ክብር ነው መገኛ እኔ ቤት መተማ አላሳንስ ተባረከበት እግዚአብሔር በቂ ነው ከበቂም በላይ በቂ ነው ከበቂም በላይ በቂ ነው ምን ጎሎብህ ምን አጥተህ ሁሌ ሙሉ
ማስተዋሉ አይመረመርም። ምን ሊያደርግ እንደሆነ አታውቂም የኔ እናት። መስማማት ነው የሚያዋጣው፣ መሸነፍ ነው የሚያዋጣው። እግዚአብሔር ሊያስደንቃችሁ ፈልጎ ነው። የሆነ ታምራት በቤታችሁ ሊያደርግ ፈልጎ ነው። ማስተዋሉ አይመረመርም። በራሱ መንገድ የመራችሁ ጉዳይ ስላለው ነው። ለማን ይሆን እያወራው ያለሁት? ማስተዋሉ አይመረመርም። አልገባ ይሆናል ግን እየሰራ ነው። ጌታ ኢየሱስ በቂ ነው ለሰማይ ለምድር። ኢየሱስ በቂ ነው። ጌታ ኢየሱስ በቂ ነው ለሰማይ ለምድር። ኢየሱስ በቂ ነው። ሰው አለኝ አይደለም ያልኩት ጌታ ነው። እኔስ ያስኩት ብር አለኝ አይደለም ያልኩት ጌታ ነው። ባራ 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 ይሁና የኔ ሳቅ ለሱ ይሁና ደስታዬ ለሱ ይሁና ሙሉ ቀር ይበሏ የተሞኝ ጩባዳን ታልተጋሞንቱ ባራ 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 ባጋ ጎሮ 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 ከሆነ ጉድ እያዳነን ያለው ጌታ እግዚአብሔር ያኛውን በር ዘግቶ ከሆነ መዓት እያስመለጠን ነው ያለው ጌታ። እኛ ቤት ላይ ታላቅ ምህረት እየሆነ ነው ያለው። ጥፋት አይደለም እየሆነ ያለው፣ ሰይጣን ውሸቱን ነው። እጮሃለሁ በጆሮአችሁ ላይ፣ አውጃለሁ በመንፈሳችሁ ላይ። እግዚአብሔር የእናንተን ነገር እየሰራ ነው ያለው። ይሄን ነገራችሁን አልጨርስ። ኢየሱስ በቤተልሔም እንደሚወለድ ትንቢት ተነገረ። ጽንሱ የጀመረው ግን ናዝሬት ከተማ ነው። ቤተልሔም የሚለው ውሸቱን ነው ማለት ነው እስኪባል ድረስ ትንቢቱ ሌላ፣ ጽንሱ ሌላ። ግራም ያጋባ ነው። ሆዷ እየገፋ መጣ የማርያም እዛው ናዝሬት እያለች። ያላማረኝም ይሄ ነገር ከትንቢቱ ተቃራኒ እየኖርኩ ነው። አይ ድንገት የመውለጃዋ ጊዜ ሲቃረብ ሄሮድስ እያንዳንዱ ሰው ወደ ትውልድ አገሩ ሄዶ ግብር ይክፈል ብሎ ትእዛዝ ያወጣ። እሷ ደርሳ የመንገዱ ርቀት ከናዝሬት ቤተልሔም ከዚህ ዝዋይ ይሆናል። ከዚህ ዝዋይ በእግር እንደው የደረሰች ሴት ከዚህ ዝዋይ በእግር ብትሄድ ምን የምትሆን ይመስላችኋል? ይህን ሁሉ ወር ተሸክማ ጽንሷ እንዲወርድ ነው። አቡ ምን አይነት ጣጣ ነው ዘንድሮ የመጣብን! ምን አይነት ስቃይ ነው! ከናዝሬት ወደ ቤተልሔም መሄድ ነበረባቸው። ወደ 7 ቀን ነው የፈጀባቸው። በየመንገዱ እያደሩ ነው የሄዱት። ጌታ እያሰቃያቸው ሳይሆን
ከትንቢታቸው ጋር እያገናኛቸው ነው። ወደ ቤተልሔም የሚወስዳቸው ትንቢቱን ይፈጸም ነው። ለመውለድ ሳይሆን ግብር ለመክፈል ሄዳ ነው የወለደችው። በምንለው መንገድም እግዚአብሔር ስራ አለው። ትንቢቱ በሌለበት በሰላም ከመኖር ዋጋ እየከፈሉ ወደ ትንቢቱ መገስገስ ነው የሚሻለው። ምን አለ ሳትጸንስ በፊት ጌታ መኖሪያዋን ራሱ ቤተልሔም ቢያደርገው እዛው ተጸንሶ እዛው ያልቅ ነበር። ምክንያት አለው። እግዚአብሔር ማስተዋሉ አይመረመርም። እንስማማኝ ወንድሞች፣ ግድ የለም እሺ እንበለው።